የኔ ልጅ። አቤት ልጅ፣ እርግጠኛ እንድትሆንልኝ ነው። የአስቤዛው ብር ቦርሳዬ ነበር። ወስደሃል? እኔ አልወሰድኩም አልኩሽ አይደል እንዴ? ለምንድን ነው 100 ጊዜ የምትጭቅጭቅኝ? እንደዚህ ማን እንዳታናግረኝ እናትህ እኮ ነኝ። እኔ ቦርሳዬ ስላጣሁት ነው የጠየኳት። ተበሳጨኝ። አበሳጨሁሽ? እዚች ቤት ተቀመጥኳት ከዚህ በኋላ። እሺ ወዴት ነው የምትሄደው? ከዚህ በላይማ ይበቃል። ካያስ ፋሚሊ እርጥብ ቤት ምን ጊዜም ይለያል። ማየት ማመን ነው። እንደዚህ ካልተባሉ መቼስ አይመጡም። ጎረምሳው ና እስቲ ወዲህ። ሆዴ ይጮሃል። የሚበላ ነገር ትፈልጋለህ? አዎ፣ ግን ብር አልያዝኩኝም። ችግር የለውም። ሌላ ቀን ደንበኛ ትሆናለህ። በጣም ነው የማመሰግነው። ችግር የለውም። ግን የተናደድክ ትመስላለህ። በሰላም ነው? ከእናቴ ተጣልቼ ነው። ባላደረኩት ነገር ዝም ብላ ትወነጅለኝ አለች። እኔ እዛች ቤት ከዚህ በኋላ አልመለስም። ስንት ዓመት ነው? 21። እኔ አንድ እርጥብ ሰጥቼ አመሰግናለሁ አልከኝ። ግን እናትህ 21 ዓመት ሙሉ አብልታ አመሰግናለሁ ብላ ታውቃለህ? አላውቅም። ካልጠገብክ ልድገምልህ ምለው እኔ አይደለሁም። የእናትህ ቃል ብቻ ነው።